ሰላም ጤና ይስጥልኝ። የደቡብ ሜድ ነው። እንኳን በሰላም መጡ። በኢትዮጵያና በዓለም ዙሪያ በጣም ከተለመዱ ግን ያልተረዱት ስር ከሰደዱ በሽታዎች ስለ አንዱ እናወራለን። ይህም ስለ ስኳር በሽታ ነው። በኢትዮጵያ ባህላዊ ሕክምናዎችና በቤት ውስጥ መደረግ ስለሚገባውና እንዴት በቤት ውስጥ እጽዋቶች እንዴት እንደሚታከሙ አብረን እናያለን። እንቀጥል። በመጀመሪያም እንደተለመደው ቻናላችን ላይክ እና ሰብስክራይብ ማድረግ እንዳይረሳ እንላለን። ለመሆኑ ስለ ስኳር በሽታ ብዙ ግንዛቤ ቢኖሩትም ለማስታወስ ያህል እንንገሩ። የስኳር በሽታን ለመረዳት ያህል የስኳር በሽታ በቆሽት በቂ ኢንሱሊንን ከሚያመነጭበት ወይም ሰውነታችን ከሚመነጨው ኢንሱሊን በውጤታማነት መልኩ መጠቀም በማይችልበት ጊዜ የስኳር በሽታ ተከሰተ እንላለን። ይህም ቋሚ ነው ማለት ነው። ግን ኢንሱሊን በደም ግሉኮስን የሚቆጣጠር ሆርሞን ነው። ኢንሱሊን ማለት ደምን በግሉኮስ ውስጥ የሚገኘውን ደም የሚቆጣጠር ሆርሞን ነው። ከፍ ያለ የደም ግሉኮስ ወይም ከፍ ያለ የደም ስኳር ተብሎ ሊጠራ ይችላል። ሃይፖግላሴሚያ ብለን ልንጠራው እንችላለን። ይህንና የስኳር በሽታ ከተለመደው ቁጥጥር ውጭ ሲሆን የተለያዩ ስርዓቶችን ያዛባል። ይህም የነርቭ ስርዓቶቻችንና እንዲሁም ደግሞ የስር ስሮቻችን ላይ ከፍተኛ ጫናን ያሳድራል። በዚህም የተነሳ የደም ስኳር በቋሚነት አብሮን እድሜ ልክ ሊኖር ከሚችሉ ህመሞች ውስጥ አንዱም ሊሆን ይችላል ነው። በአጠቃላይ የስኳር በሽታ በተለያየ መልኩ የሚከፋፈል ሲሆን ግን በዋናነት በሁለት ከፍለን ማየት እንችላለን። አይነት 1 ስኳርና አይነት 2 ስኳር። አይነት 1 ስኳር በተለይም በልጆችና በወጣቶች ላይ የተለመደ ነው። ይህም መንስኤ ይሄ ነው ተብሎ አይታወቅም። ምክንያቱም ከኢንሱሊን ጋር የተያያዘ ነው። ከአፈጣጠር ጋር የተያያዘ ሊሆን ይችላል። አይነት 1 የስኳር በሽታ ራስን ለሰውነት አይነት 1 የስኳር በሽታ የሰውነት ራስ የመከላከል አቅም ወይም ደግሞ በኢሚዩኒቲ አታክም ጋር ሊገናኝ ይችላል። ይህም ማለት ሰውነት የበሽታ መከላከል ስርዓት የእርስዎን ለመጠበቅ የተዘጋጁ ሲሆን በስተት ግን ኢንሱሊን ሊያጠቁ ይችላሉ። በዚህ ምክንያት ሊፈጠር ይችላል ማለት ነው። ቀጥሎ ምን ይሆናል ሲባል ኢንሱሊን ከተጠቃ ቆሽት ኢንሱሊን ማምረት ያቆማል እና ኢንሱሊንን ከምትመገቡ ምግብ ውስጥ ግሉኮስ ስኳር ወይም ሌሎች ሰውነት ሊገባ የሚችለውን አስገባም ማለት ነው። በደም ውስጥ ይከማቻል። ምክንያቱም ኢንሱሊኑ ግሉኮስን ስለሚቀየርልን፣ ይህም በሰውነቱ ስለሚጠራቀም ከፍተኛ የደም ስኳር እንዲፈጠር ያደርጋል ማለት ነው። የቀጠልን ስንሄድ አይነት 2 የስኳር አይነት እናያለን። አይነት 2 የስኳር አይነት ደግሞ ብለን የምንጠራው የሰውነታችን ኢንሱሊን ይሰራል። ሌላኛው ከኢንሱሊን ዲፔንደንት ነው አይነት 1 የምንለው። አይነት 2 ለየት የሚያደርገው ግን ኢንሱሊን አለ፣ ኢንሱሊኑ ግን በትክክል አይሰራም ማለት ነው። ይህም ኢንሱሊን መቋቋም አይነት 2 በተለምዶ ኢንሱሊን መቋቋም ብለን ልንጠራው ይችላል። ይህም ቆሽት በበቂ ሁኔታ የተመረተውን ኢንሱሊን ለሰውነት እያለ ግን ሰውነትን ያስርባል እንደማለት ነው ባጭሩ። አይነት 2 በደም ውስጥ ያለውን ስኳር መጠን ከቁጥጥር ውጪ እንዲሆን ያደርጋል። በጊዜ ሂደትም ኩላሊታችን፣ ልባችን፣ ነርቮቻችን እና እግሮቻችን ላይ ችግር ሊያስከትል ይችላል። ስለ አይነት 1 እና አይነት 2 ያህል ካለን ባጭሩ በቤት ውስጥ እንዴት እጽዋቶችን ተጠቅመን ማከም እንችላለን፣ እንዴት ራሳችንን ማከም እንችላለን ካለን የመጀመሪያው በኢትዮጵያ ባህላዊ ከሚገኙት ውስጥ ጤና አዳም ነው። ጤና አዳም በተለምዶ የራስ ምታትን፣ የሆድ ህመምን፣ ጉንፋንን ለማከም እንጠቀማለን። ነገር ግን በዘመናዊ ጥናቶች እንደሚያሳዩት ሃይፖግላይሚክ የተባለ ንጥረ ነገር በውስጡ ያለውን ሲሆን ይህም ማለት ስኳርን በከፍተኛ ደረጃ ለመቀነስ ይጠቅማል። በጤና አዳም ውስጥ ያለው ንጥረ ነገር እንዴት ይሰራል ሲባል ጤና አዳም 2 ንጥረ ነገሮች በውስጡ አጣምሮ ይዟል። የመጀመሪያው የፍላቮኖይድ እና አልካፍኖይድ ያሉ ውህዶች በውስጡ ይዟል። እነዚህ ውህዶች ሰውነትን ግሉኮስ እና የሰውነታችን ኢንሱሊን በማመጣጠን ይታወቃሉ። እንዴት መጠቀም ይቻላል ከተባለ በሻይ መልኩ ከተፈላ ውሃ ጋር ጤና አዳሙን አብሮ ማፍላት ከ10 እስከ 15 ደቂቃ ጤና አዳሙን አብሮ ማፍላት ከሚፈላው ውሃ ጋር ፈልቶ እንደ ሻይ መጠቀም ማለት ነው። አለበለዚያም እንደ አማራጭ ደግሞ ከምንመገባቸው ምግቦች ጋር
ከተፈጨ በኋላ ነስንሶ መጠቀም ይቻላል። ነገር ግን ጤና አዳም ለነፍሰ ጡሮች አይመከርም። ማስጠንቀቂያው ጤና አዳም ኃይለኛ ንጥረ ነገሮች በውስጡ ስላለው ለነፍሰ ጡሮች አይመከርም። የሕክምና ባለሙያዎችን አማክሮ መጠቀም የተመረጠ ነው ማለት ነው፣ የተሻለ ነው። ሁለተኛው ፌጦ ነው። መጠቀም ከምንችላቸው እጽዋቶች ውስጥ በቤት ውስጥ የምንጠቀማቸው እጽዋት ውስጥ ፌጦ እንግዲህ ወደ ፌጦ ስንቀጥል ፌጦ ሁላችንም የምናውቀው ነው። ትንሽ ነገር ግን ጠንካራ የሆነ ዘር ነው። ብዙውን ጊዜ ከገንፎ ጋር ተቀላቅሎ ወይም በኢትዮጵያ ውስጥ ደግሞ ከጥሬው ሊበላ ይችላል። ለምን ኃይለኛ ነው ካለን ፌጦ በውስጡ በፋይበር፣ በብረት፣ በማግኒዥየም፣ በእጽዋት ፕሮቲን የበለጸገ ነው። ይህም የስኳር መጠንን ለመቀነስ ይረዳል። ከምግብ በኋላ ሹልነትን ይቀንሳልና የምግብ መፈጨትንም ለማሻሻል ይጠቅማል። በተጨማሪም ቆሽትን ለመደገፍና ኢንሱሊን ሲስተማቲካሊ እንዲመነጭ ይጠቅማል። እንዴት መጠቀም ይቻላል ሲባል የተፈጨውን ፌጦ በማንኪያ ከፈላ ውሃ ጋር በመቀላቀል አለበለዚያ ደግሞ ምግቦቻችን ላይ በመነስነስ መጠቀም ይቻላል። እንዲሁም ከምንወዳቸው ምግቦች ጋር ቀላቅሎ መጠቀም ይቻላል። ፌጦ ቀላል ነው። ከምግቦችም ጋር ከብዙ በሽታዎችንም ለማጽዳት ይጠቅማል። በተለይ ለኢንሱሊን በጣም ጠቃሚ ሆኖ እናገኘዋለን። አንዳንድ የባህል ሐኪሞች ፌጦ የደም መርዝን እንደሚያጸዳ እንዲሁም ጉበት ስራንም እንደሚያጠናክር ይናገራሉ። ሁለቱም እንደ ስኳር በሽታ ያሉ ስር የሰደዱ በሽታዎችንም ለማከምና ለመቆጣጠር ወሳኝ ነው። ፌጦ በጣም ጠቃሚ ሆኖ ይገኛል ማለት ነው። እየቀጠልን ስንሄድ በሶስተኝነት ደረጃ ሽፈራው ቅጠል ወይንም ሞሪንጋ ኦሊፌራ በሳይንሳዊ አጠራሩ እንዲሁም ደግሞ በቅጽል ስሙ ሚራክል ትሪ ተብሎ ይጠራል። በእውነት በኢትዮጵያና በዓለም ዙሪያ ካሉ አስደናቂ እጽዋቶች አንዱ ነው ሞሪንጋ ቅጠል። ምክንያቱም ተአምረኛ ዛፍም ይባላል። በዚህ ምክንያት እያንዳንዱ ዛፍ ክፍሉ ጥቅም ላይ ስለሚውል ሚራክል ተብሏል ማለት ነው። ቅጠሎቹ፣ ስሮቹ፣ ዛፎቹ፣ ፍሬዎቹ እያንዳንዱ በቫይታሚኖችና በጸረ ምግቦች የበለጸገ በማዕድናት የበለጸገ ነው ሽፈራው ቅጠል። እንዲህም ሲባል የስኳር በሽታን እንዴት እንደሚረዳ ስናይ የሞሪንጋ በክሎሮፍሎሪክ አሲድ እና በኢሶሳይቲክስ የበለጸገ ነው። ይህም በደም ውስጥ ያለውን ስኳር መጠን የሚቀንሱ፣ ኢንሱሊንን የሚጨምሩና ቆሽትን የሚከላከሉ ውህዶች በውስጡ ይዟል። በክሊኒካል ሙከራ በተደረገ ሙከራ እና በሳይንሳዊ ጥናት በተገኘው ውጤት መሰረት ቅጠሉን አዘውትሮ መጠቀም ለአይነት አንድ ስኳር በሽታን እስከ መጨረሻው ያዳነባቸው አካባቢዎችና ሀገራቶች አሉ፣ በሙከራ ደረጃ ማለት ነው። እንዴት መጠቀም ይቻላል ሲባል የተፈጨውን በምግቦች ላይ በመነስነስ እንዲሁም ደግሞ ከሻይ ጋር አፍልቶ በመጠቀም በተለያዩ መልኩ መጠቀም ይቻላል ማለት ነው። እንደ ቦነስ ስናይ ሞሪንጋ የኮሌስትሮልን ያሻሽላል፣ ክብደትንም ለመቆጣጠር ይረዳል፣ እንዲሁም ደግሞ በሽታ የመከላከል አቅምም ይጨምራል። በዚህም ሁነኛ እጽዋት ነው ማለት ነው። በአራተኝነት ደረጃ ስኳርን ለማመጣጠን ወይም ደግሞ ስኳር ህመምን ለመቆጣጠር በቤት ውስጥ መጠቀም ካለብን እጽዋቶች ውስጥ ጥቁር አዝሙድ ወይም ደግሞ በሳይንስ ያጠራሩ ኒጌላ ሳቲቫ ወይም ደግሞ በእንግሊዝኛ ዘ ብላክ ሲድስ ወይም ደግሞ በቅጽል ስሙ ዘ ፕሮፌትስ ሬሜዲ በመባል ይታወቃል። ጥቁር አዝሙድ እንዲሁም ጥቁር አዝሙድ ዘር እንግዲህ ስለ ጥቁር አዝሙድ ስናወራ ይህ ዘር ከሞት በስተቀር ሁሉን ነገር ይፈውሳል ተብሎ የሚገመት በባህላዊ የእስልምና ሕክምናም እንዲሁም ደግሞ በኦርቶዶክስ ሕክምናም ይህ ዘር በብዙዎች ዘንድ በጥቅም ላይ ይውላል። በባህላዊ ሕክምና በኢትዮጵያ ውስጥ ለረጅም ጊዜ ጥቅም ላይ ይውላል። ረጅም ታሪክ ያለውም ነው። ይህም ማለት ለመተንፈሻ አካላት ምግብ መፈጨትን፣ በሽታ መከላከል፣ ጤናን በማከም በባህላዊ መንገድ ለረጅም ዓመታት ጥቅም ላይ ይውላል። እንዲሁም ደግሞ በዘመናዊም ጥቅም ላይ እየዋለ ይገኛል። ጥቁር አዝሙድ ቴርሞን የተባለው ንጥረ ነገር በውስጡ የያዘ ሲሆን ኃይለኛ ጸረ ብግነት ወይም ደግሞ እብጠትን የሚከላከል የደም ስኳርን በመቀነስ ባህሪ አለው። ይህም ክሊኒካል ጥናቶች እንደሚያሳዩ ጥቁር አዝሙድ ዘይት የኢንሱሊን መቋቋምን ያሻሽላል፣ ኢንሱሊን ያበረታታል።
የጾም ግሉኮስን ደግሞ ፋስቲንግ ብለድ ሹገር ሌቭልን ያስተካክላል። በቆሽት ውስጥ ያሉትን ሴሎችን ያነሳሳል፣ ያበረታታል። በዚህም በጣም ጠቃሚና ወሳኝ ሆኖ ይገኛል። ጠዋት 1/2 ሻይ ማንኪያ ጥቁር አዝሙድን ከሻይ ጋር ቀላቅሎ መጠጣት ሁነኛ መፍትሄ ሆኖ ስኳርን ለመቀነስና ግሉኮስን ለማመጣጠን ይጠቅማል ማለት ነው። እንደ ማስጠንቀቂያ ስለ ጥቁር አዝሙድ ስናይ ከመጠን በላይ አይውሰዱ፣ ኃይለኛ ነው። ከመጠን በላይ ጥቅም ላይ ከዋለ የምግብ መፈጨት ችግር ሊያስከትል ይችላል። እነዚህ እጽዋቶች እያንዳንዳቸው በኢትዮጵያ ውስጥ በጥበብ ከተጠቀምናቸውና ጥቅም ላይ ከዋሉ ለብዙ ህመሞች እንደ ጥቅም ላይ ይውላሉ እና ከዘመናዊ ሕክምና ጋር ተቀላቅሎ መጠቀም ከቻልን ስኳርን ብቻ ሳይሆን ሌሎችን በሽታዎች ለማከም ይረዳሉ። ለመቆጣጠርም ሰውነትን ለመደገፍና እንደ መድኃኒት ሆነውም ያገለግላሉ ከምግብነት በተጨማሪ ማለት ነው። እንዲሁም ደግሞ ወደ ሶስተኛ ስለ ስኳር ስንሄድ መብላት ያለብን እንደ ላይፍ ስታይል ኢትዮጵያኖች ከምንመገባቸው ጤናማ ለስኳር ጠቃሚ የአመጋገብ ስርዓቶች ደግሞ ስናይ ጤናማ የውጭ ምግብ መብላት አስፈልግም። የስኳር በሽታን ጣፋጭ ከሆኑ ምግቦች መራቅ አለብን። በዚህም እንደ ኢትዮጵያኖች የተጣራ ጤፍ የተሰራ እንጀራ መጠቀም ጠቃሚ ነው። እንዲሁም ደግሞ ሽሮና የምስር ወጥ እነዚህ ከእጽዋቶች በተጨማሪ ጤናማ አመጋገብ ይባላል። አቮካዶን ከጎመን ጋር ቀላቅሎ መጠቀም እነዚህ በጣም ጠቃሚዎች ናቸው። እንደ ነጭ ዳቦ ያሉትን ባንጠቀም ይመከራል። ምክንያቱም በስኳር የታጨቁ ሊሆኑ ስለሚችሉ አይመከሩም። እንደ ጠቃሚ ምክር ከምሰጣችሁ አመጋገቦች ውስጥ በተለይ አትክልቶችን ብናዘወትር እንደ ላይፍ ስታይል እነሱ ጠቃሚ ሆነው እናገኛለን። ከጣፋጮች ይልቅ አትክልቶችን መጠቀም፣ የአኗኗር ዘይቤ ለውጦችን በማድረግ የስኳር ህመምን መከላከል እንዲሁም ደግሞ መቆጣጠር ይቻላል። በየቀኑ ቢያንስ ለ30 ደቂቃ የእግር ጉዞ ጭንቀትን መቀነስ እንዲሁም ደግሞ የደም ስኳር የጭንቀት ባለበት ጊዜ የደም ስኳር ስለሚጨምር ይህም ስኳራችን ግሉኮሳችን እንዲጨምር ያደርጋል። ስለዚህ ጭንቀትን መቀነስ እንዲሁም ደግሞ ውሃን በበቂ ሁኔታ መጠጣት እንዲሁም ደግሞ በዘመናዊ ሕክምና ከሚሰጡን ውስጥ ለምሳሌ የምንጠቀማቸው እንደ ሜትፎርም የደም ስኳርን ለመቀነስ ኢንሱሊን መርፌ እነዚህን በመጠቀም በዘመናዊ ሕክምና ከሐኪሞች ጋር በመነጋገር መጠቀም ይቻላል ማለት ነው። እንደ ስኳሩ ሌቭል እየታየ የሚሰጡ ናቸው። እነዚህ ሐኪም ሳማክሩ መውሰድ የማይቻሉ ናቸው። የቅርብ ጊዜ ጥናቶች እንደሚያመላክቱት በአዲስ አበባ ዩኒቨርሲቲ በእጽዋቶች ላይ በተደረገ ምርምር እነዚህ ጠቃሚ ሆነው ተገኝተዋል ማለት ነው። በዓለም አቀፍ ደረጃ ደግሞ ሳይንቲስቶች እነዚህን እጽዋቶች መጠቀም ኢንሱሊንን እንደሚደግፉ እና እንዲሁም ደግሞ ኢንሱሊን እንደሚያረጋጉ ጥናቶች ያሳያሉ ማለት ነው። እንግዲህ ቪዲዮ ጠቃሚ ሆኖ ካገኙ ደውሉልን፣ ላይክ እና ሰብስክራይብ በማድረግ አድርሱልን እንላለን። መልካም ጊዜ። እናመሰግናለን። ታንክስ